ድጋሚ ዲኤንኤው ከተደረገ በኋላ የብሩክ አይደለም ነው ሊሆን የሚችለው በስርዓት ካስደረኩኝ አቁን ስነግርና ከዛ እዩ ወጣ ደግሞ ዲኤንኤውን አስቀይሯል ብትለኝ ምን አይነት ማን ተያዣለኝ? ማንም የለኝም አይደለ? ምክንያቱም እዩም ያደረገችው ነገር ነው እኔም ማረጋግተኝ ሰው አሁን እሷ ብትል ሌላውን ሰው ተመረዝብኛለች። ስለዚህ እዚህን አይነት ኬዝ ውስጥ መግባትን አልፈለኩትኝም። ገብቷል። በጣም ብዙ ጣጣዎች አሉ። ለፍፄም አሁን ብዙ ሰው ፍፄ የኔን ነገራቶች የሚያውቅ ነው የሚመስለው፣ ግን ለማንም አልተናገርኩኝም። ያለሁበትን ሁኔታ ማንም አያውቅም። እኔም ግራ ገባኝ እኮ ታውቃለህ። የሆነ ነገር እንዳለ ተሰምቶኛል፣ ግን ይሄን ያክል ደግሞ ነገር ብቻ ፍፄም ከጎኔ የሆነው ምንም አምኖኝ ነው ሊያደርጉ አይችልም ብሎ አንድ ተዳፈረ ያስቡ ታይም ያለችበት ፍቅረኛ ኖሮኝ ፍቅረኛ ቤት ሌላ ሴት ሳመጣ ማይመስል ነገር እኮ ነው አይደለ? ግን ብዙ ምክንያቶች ነበሩኝ፣ ብዙ መሄድ የነበርኩ ሜቢ ስህተትም ሊሆን ይችላል እኮ እኔ ብዙ ጊዜ ነገር ለማስተካከል ብዬ ብዙ ነገር ውስጥ ገባለሁ። የታወቀ ነው፣ እዳፈራለሁ፣ በጣም ደፋረኝና ሊሆንም ይችላል። እኔ መጣ ይምጣ ብዬ በራሴ ነው ችግሮችን ለመፍታት የምሞክረውና እነሱ ችግሮች ተውት የሆነው ይሁን ችግር የለውም፣ ግን ምክንያቶች ስለነበሩ ነው። እና ሃይሚ ደግሞ ማውጣት አልነበረብሽም። እውነቱ ስነግርሽ እኔ እዚህ ችግር ውስጥ የገባሁት የሁሉ ጭንቀት ውስጥ የገባሁት ምንም በማላውቀው የኔ ልጅ ባልሆነ ነገር ነው። ድጋሚ እንዲህ ስል ነገር እንደ አዲስ ይሆናል፣ ሰው ይሰላቻል። እንዲህ ነው ነገርየው፣ አይበቃ አላ ይደብራል። ለዛ ነው ማይሆን ነገር ውስጥ እየገባሁ የነበረውና እዩን ጠርቻታለሁ ዛሬ። እዩ እውነቱን አውጪ ብዬ ማታምንልኝ ከሆነ ቀጥታ ልጇን ነው የምወስድባት። ይሄንን ነው ማደርገው። ቀጥታ ልጇን ወስጄ በቃ ማድረግ ያለብኝን ነገር በሙሉ አደርጋለሁ እስክታምንልኝ ድረስ። እኔ አሁን እንዲመሰላችሁ ልጅቷን ማሰቃየት ነው የሚሆንብኝ። እንደዚህ እኮ የሆነ ሰገጤ እኮ ምን ከብዶኝ አይደለም። እህቴ ሲበላሽ ምናምን ቁጭ ብዬ የማየው ተው እያልኩ መቀጥለው ሰገጤ ምን ከብዶኝ አይደለም። ብሩክ እንዲህ ነው ብሩክ እንዲህ አይደለም እየተባልኩ ነው አይደል? ግን እኔ በቃ ጸጥ እያልኩ የነበረው በቃ እዩ አዝናልኝ እንኳን ትተዋለች እያልኩ ነበር። እኔ ለምን እንደዚህ ናክል ደረጃ እየሄደችም እንዳለ አልገባኝም። እና የሆነው ይሁን እሺ፣ የተፈጠረው ይፈጠር በሚል አሁን ውሳኔ ለማሳወቅ ነው የመጣሁት። እና የኔ ውሳኔ ዛሬ ሲሪየስ አድርገው፣ ምክንያቱም ህይወቴንም አጣው፣ ሃይሚንም አጣው፣ የራሴን የምለው ሰው አጣውኝ። ስለዚህ ከዚህ በላይ ምንም ችግር ሊመጣብኝ አይችልም። ተባልኩትን ተባልኩ ምን አልኩኝ። አሁን ላይ ግን ሁሉንም ነገር ጨርሻለሁ። ልጄን ማየት ፈልጋለሁ፣ አምጫት ብያታለሁ። ልጅቷ ስትመጣ እዩነቷን አውጪ እላታለሁ። አላወጣም ካለች ልጇን ወስጄ ጥያት ነው መሄደው። እውነቱ ስትናገር ልጇን መልስላታለሁ አይደለ? ይሄ ራሱ እኔን ሪስክ ውስጥ የሚከተኝ ነገር ነው። በጣም ትልቅ ችግር ያመጣብኛል እኮ። ግን እስካሁን አንተ ብዙ ነገር ለብቻ እየለፋ እየሞከርክ ነበረ። ያንን ስለማቅ ነው ከጎንህ ሆኜ ተረዱትም ያንተ ደግሞ አይረዳም። ማንም አይረዳህም። ማንም ሊያገዛ አይሞክርም። ማንም ፍቃደኛ አይደለም። አብዛኛው ሰው እንደዛ ነበር። እንዲ የሆነ ሌላ ነገር ውስጥ ነው የሚገቡብሽ ታውቂያለሽ። ማንም አይረዳም። እኔ ፋራ መሆን አቅቶኝ አይደለም። ይኸው ስሰግጥ ደግሞ አሳያችኋለሁ። አሁን ዛሬ አሳያችኋለሁ። አንተ ህይወት ላይ መጥፎ ነገር የሚባሉ ነገሮችን በመጥፎ መንገድ ነው ማስተናገድ ያለብህ። በክፉ ነው እኮ አቅቶኝ አይደለም። በቃ ክፉ ልሁን ካልኩኝ በክፉ ሆኜ የራሴን ሁኔታ ልጅ መሄድ እችላለሁ እኮ አይደለ? ሃይሚኔን አላምንም ካለች እኔ ተውት። እኔ ስለ ሃይሚ ምናምን እሷን እዚህ ጋር መውቀስ ምናምን አይደለም። እሷም የራሷ እውነት ሊኖራት ይችላል ምናምን፣ ግን አሁን ትላንት ያደረገችው ነገር ተገቢ ነው ብዬ አላስብም። ማድረግ አልነበረባትም። ወጣ እንዲህ ነው እውነቱ ብላ መናገር አልነበረባትም። ይገባኛል። የሚከብድ ሪስክ ነው የወሰድሽልኝ። ሃይሚ እርጉዝ ናት ተብሎ ብዙ ቦታ ሊቀር ይችላል። ማያቅ ሰው አሁን ሃይሚ እርጉዝ አድርጎ የሚስል ሰው ሊኖር ይችላል። ግን በቃ ሁለታችንም የራሳችን እውነታ ነበረብን። እንደዚህ አይነት ሪስክ እንደዚህ አይነት ችግር ውስጥ የገባ ነው እኔና አንቺ ሰላም ለመሆን የኔም እውነታ ወጥቶልኝ እንዲህ በቃ ሰላም እንደሆን ነበር። ግን አሁን መታ ሃይሚ ልጁ የኔ አይደለም በማለቴ ብቻ